እንደተወለዱ ሕፃናት አለ በእርሱ ታድጉ ዘንድ የቃሉን ወተት ተመኙዋል። የቃሉ ወተት ምን ያደርጋቸዋል አለ? ያሳድጋቸዋል፣ ወደ ማቹሪቲ ይወስዳቸዋል አለ። ኦ ሃሌሉያ! በእግዚአብሔር ቃል ላይ ያልተመሰረተ በህይወታችሁ ያለ በእግዚአብሔር ቃል ላይ ያልተመሰረተ ነገር ሁሉ ይጠፋል፣ ሁሉ ይፈርሳል። አንድ ቀን የት ሄደ ነው የምትሉት? ምንም ነገር ይሁን ገንብታችሁት ሊሆን ይችላል፣ ይፈርሳል። ዓለሙም ምኞቱም ያልፋሉ፣ የእግዚአብሔርን ፈቃድ የሚያደርጉ ግን ለዘላለም ይኖራሉ ይላል መጽሐፍ ቅዱስ ሲነግር። ይጠፋል፣ ይጠፋል፣ ኤቭሪቲንግ ይጠፋል። አላችሁ? ክብር ለእግዚአብሔር ይሁን። እስቲ አሜን በሉ። ሶ ይሄ አሁን ምንድን ነው የሚያደርገው መሰላችሁ? ጠላት ይሄ ቅድም ያልኳችሁ ነገር መጫን፣ ፕሬዠር፣ ግፊት፣ ጫና ማድረግ። ያንን ጫና የሚያደርግባችሁ በህይወታችሁ ጫናዎች የሚፈጠሩ ጠላት ጫና የሚፈጥረው ለምንድን ነው? እነዛ ግፊቶች ከእግዚአብሔር አይናችሁን ከእግዚአብሔር አንስታችሁ ምን እንድታረጉ? የዚህን ዓለም መንገድ እንድትከተሉ፣ አሁን ኑሯችሁን በዚህ ዓለም መንገድ እንድትመሰርቱ። ልክ እንደሌላው ውጪ እንዳለው ሰው ትሆናላችሁ ማለት ነው። ኦኬ፣ ውጪ እንዳለው ሰው ትሆናላችሁ። እሱን ነው ምን እንዳታደርጉ ያለው። ይህን ዓለም አትምሰሉ፣ አትምሰሉ፣ ይህን ዓለም አትምሰሉ። ምን አድርጉ ግን? በአእምሯችሁ መታደስ